ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደሎችን ከጨረስን በኋላ ሆሄዎችን እንዲሁም ደግሞ ንባብን ከጨረስን በኋላ እንዴት ነው ጽሁፍ መጻፍ ያለብን፣ ቴክስት ማድረግ ያለብን፣ ለሰዎች ጽሁፍ ስንጽፍ እንዴት ነው የምንጽፈው፣ በምን አይነት መልኩ ብንጽፈውና በምን አይነት መልኩ ብናስቀምጣቸው አሪፍ አድርገን ለሰዎች ጥሩ መልእክት እናስተላልፋለን፣ በትክክል እንዴት አድርገን አማርኛ እንጽፋለን የሚሉትን ዛሬ በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥልናችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መማርና መውሰድ ትችላላችሁ ማለት ነው። እንግዲህ አማርኛን ከሀሁ ጀምረን እስከ ትልልቅ የአማርኛ ትምህርቶች ወይም ደግሞ እስከ ጽህፈት ድረስ እያስተማር እንገኛለን። እንግሊዘኛ ከኤቢሲዲ ጀምረን እስከ ትልቅ የእንግሊዘኛ ትምህርቶች ወይም ኮሚኒኬሽን እንዲሁም ደግሞ ሂሳብ ከመደመር ከማባዛት ጀምረን እስከ ትልልቅ የሂሳብ ካልኩሌሽን ድረስ የፈለጋችሁ ትምህርት ስራችሁን እየሰራችሁ መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ከመጀመሪያ ጀምረን ሙሉውን ማየት ይኖርብናል። እየጻፍን እናያቸዋለን። ይሄኛውን እናጥፈውና ከዛ ሙሉዎችን እየጻፍን እንዴት እንደነበረ እናያቸዋለን ማለት ነው። መጀመሪያ እንግዲህ ምንድነው የሚለን የመጀመሪያው ሴንቴንስ ምን ወይም መጀመሪያው አረፍተ ነገር ምንድን ነበር የሚለው? ፀሐይ በምዕራብ ትጠልቃለች ነበር የሚለው። ፀሐይ ስንል የመጀመሪያዋን ፀን እንጽፋለን። ሀ ይ ስንል የቤተሰብ ስንተኛዋ? ስድስተኛዋ። የንጽፍና ስድስተኛዋ። ፀሐይ በምዕራብ ስንል በን እንጽፋለን። ም ስንል መሙ ሚ ማሜ ም ስድስተኛዋ። መን እንጽፈውና ም በምዕ ስንል የአ ቤተሰብ ስንተኛዋ? ይቺ በምዕራብ ራ የረቤተሰብ አራተኛዋ። ራ ብ ስንል የበቤተሰብ ይቺ ስድስተኛዋ። በምዕራብ ፀሐይ በምዕራብ ትጠልቃለች። ት ስንል የታን እንጽፍና ት ስድስተኛዋ ማለት ተቱ ቲታቴ ጠንጥፋለን። ትጠል የለቤተሰብ ስድስተኛዋ። ል ቃ የቀቤተሰብ አሁን አራተኛዋ። ቃ ለ ች የቸ ቤተሰብ ስንተኛዋ? ስድስተኛዋ ማለት ነው። ትጠልቃለች ምን የሚል ቃል አረፍተ ነገር ጻፍን ማለት ነው። ፀሐይ በምዕራብ ትጠልቃለች የሚል ጻፍን ማለት ነው። በዚህ መሰረት እያንዳንዱ በተን አድርገን ለመጻፍ መሞከር። በተን ስናደርጋቸው ልክ ግልጽ ይሆንልናል ማለት የምንጽፈው ይታወቀናል። እሺ ሌላኛው የሁለተኛው ተክሎችን መንከባከብ አለብን። ተክሎችን ስንል መጀመሪያ ተ ወይም ታንም አንደለም የምንጽፈው የመጀመሪያው ተ። አራተኛው ከሆነ ታ ነው የሚሆነው። አንዳንዴ የመጀመሪያውን ከአራተኛው የሶስተኛውን ከስድስተኛው ጋር እያመሳሰል እንቸገራለን። ተ ነው እንጂ ታ አይደለም። ክ ስንል የከቤተሰብ ስንተኛዋ? ከ ሳይሆን ከስድስተኛዋ። ሎ ስንል የለቤተሰብ መጨረሻው። ሎ ቺ ስንል የቸ ቤተሰብ ስድስተኛዋ ማለት ነው። ቺ ተክሎችን ስንል የነቤተሰብ ስንተኛዋ? ስድስተኛዋ። የነቤተሰብ ስድስተኛዋ። ተክሎችን መንከባከብ ስንል የመጀመሪያው ን ስንል የነቤተሰብ ስድስተኛዋ። ኑ ኒ ና ኔ ን መንከ የመጀመሪያው መንከ ባ የሚለው የበቤተሰብ ስንተኛው? አራተኛው። ባ ከ የመጀመሪያው ራሱ ከ ብ ስንል የበቤተሰብ ስድስተኛው። መንከባከብ ተክሎችን መንከባከብ አለብን ስንል የመጀመሪያው ነው። ለ ስንል የመጀመሪያው። አለብ ስንል የበቤተሰብ ስድስተኛው። ን ስንል የነቤተሰብ አሁንም ስድስተኞች። አለብን ነኑ ኒ ና ኔ ን ምትለዋል አለብን። ከዛ ጨረስን። አራቱን ነጥብ እንዘጋለን ማለት ነው። ሙሉ ሀሳብ መሆኑን ለማመልከት ነው። ተክሎችን መንከባከብ አለብን የሚል ጻፍን ማለት ነው። በዚህ መሰረት በቀላሉ በተን አድርገን መጻፍ ነው። ሌላኛው ደግሞ ማን ነው?
ተረት መስማት እወዳለሁ የሚል ነበረ ቅድም ያስቀመጥነው። ተረት መስማት እወዳለሁ። ተ ስንል አሁንም የመጀመሪያው ተ፣ ረ ስንል የመጀመሪያው ረ፣ ት ስንል የተቤተሰብ ስድስተኛዋ ተ ቱ ቲ ታ ቴ ት ተረት፣ ተረት መስማት ስንል መስ፣ መ የመጀመሪያው ነው። ስ ስንል የሰቤተሰብ ስንተኛው? የመጀመሪያው ሳይሆን ስንተኛው ማለት ነው? የሰቤተሰብ ሆኖ ስድስተኛው ማለት ነው። መስ፣ ስ ይችኛዋ ስ፣ ማ ስንል አራተኛዋ የመቤተሰብ ማ፣ ት ስንል የተቤተሰብ ስድስተኛዋ መስማት። ይሄው ምን የሚል ተረት መስማት። ከዛ እወዳለሁ ስንል የአ ቤተሰብ ስንተኛዋ? ስድስተኛዋ አ ኡ ኢ አ ኤ እወዳለሁ አንጽፍና ወ የመጀመሪያው ወ፣ ዳ ስንል የደ ቤተሰብ ስንተኛዋ? አራተኛዋ ዳ፣ ለ ስንል የመጀመሪያው እወዳለሁ ስንል የሀ ቤተሰብ ሁለተኛው እወዳለሁ። ይሄው ምን ሆነልን? ተረት መስማት እወዳለሁ፣ ተረት መስማት እወዳለሁ የሚል ጻፍን ማለት ነው። እሺ ሌላኛው ምን ነበረ ደግሞ ቅድም ካየናቸው እንግዲህ ጊዜን በአግባቡ እጠቀማለሁ የሚል ነበር። ጊዜን በአግባቡ እጠቀማለሁ። ጊዜን ስንል ጊ ገጉ ጊ ጋጌ ጊ ገጉ ጊ ስንተኛዋ? ሶስተኛዋ አይደል? ገጉ ጊ ጊ ስንል ጊ፣ ዜ ስንል ስድስተኛዋ ማነው? አምስተኛዋ ዘ ዙ ዚ ዛ ዜ አምስተኛዋ የዘ ቤተሰብ አምስተኛዋ ዜ፣ ጊዜ የ ስንል የየቤተሰብ አምስተኛዋ ሆነን ጊዜ የ፣ ን ስንል የነ ቤተሰብ ስድስተኛዋን ጊዜዬን። ይሄው ጊዜዬን በአግባቡ ስንል በ የመጀመሪያው በ፣ አ ስንል የመጀመሪያው አ፣ ግ ስንል የገ ቤተሰብ ስድስተኛው ገ ጉ ጊ ጋ ጌ ግ፣ በአ ግ ስንል ደግሞ ይችን ገን እንጽፍና ስድስተኛዋ ግ፣ ባ ስንል አሁን የበቤተሰብ አራተኛው በን እንጽፍና አራተኛውን ባ፣ ቡ ስንል የበቤተሰብ ስንተኛው? ሁለተኛው በአግባቡ። ይኸው ጊዜዬን በአግባቡ እጠቀማለሁ ስንል የአ ቤተሰብ ስንተኛው ነው? ስድስተኛው አይደል? አን ጽፋል ጠ፣ ጠ የመጀመሪያው ነው። ጠ፣ ቀ ስንል የመጀመሪያው ቀ፣ ማ፣ ለሁ ማ ስንል የመቤተሰብ አራተኛው መሙ ሚ ማ፣ ማ፣ ለ የመጀመሪያው ለሁ ስንል የሀ ቤተሰብ ሁለተኛው አይደል? ሁ እጠቀማለሁ። ምን ሆነ ማለት ነው? ይኸው ጊዜዬን በአግባቡ እጠቀማለሁ። ምንም ያለ ጠቅላላ ምን የሚል ጻፍ ማለት ነው? ከመጀመሪያው ስንጀምር ፀሐይ በምዕራብ ትጠልቃለች፣ ተክሎችን መንከባከብ አለብን፣ ተክሎችን መንከባከብ አለብን፣ ተረት መስማት እወዳለሁ፣ ጊዜዬን በአግባቡ እጠቀማለሁ፣ ጊዜዬን በአግባቡ እጠቀማለሁ የሚሉትን ልክ እንደዚህ እያደረግን የምንፈልገውን በትክክል ለምንፈልገው ሰው መጻፍና መላክ እንችላለን ማለት ነው።